የለም። እኔ ያገኘሁትን ሰላም፣ እኔ ያገኘሁትን ሰላም፣ እኔ ያገኘሁትን ደስታ፣ እኔ ያገኘሁትን የዘላለም ሕይወት እንድታገኝ ነው። ስለዛ ወንድሜ ሕይወት መንገድ ክርስቶስ ነው። ክርስቶስም እንዲህ አለ፣ ሕይወት መንገድ እኔ ነኝ። ስለዛ በቃ ሌላ መንገድ ካለ ሌላ መንገድ ጥፋት ነው ማለት ነው። ስለዛ በክርስቶስ ካላመን ይፈረድባል። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር እንዲህ አለ፣ በልጄ ያመነ የዘላለም ሕይወትን ያገኛል፣ በልጄ ግን ያላመነ ይፈረድበታል። ስለዛ ወንድሜ በሱ ካላመንክ ዛሬም ቢሆን ፍርድ ውስጥ ነህ። በሱ ካላመንክ ዛሬ ቢሞት ራሱ ወደ ሲኦል ነው የምትገባው። ወንድሜ በዚህ ምድር ላይ ያለ ስራ አያድንህ። የትኛውንም ደግ ነገር ብትሰራ አያድንህ። ድንጋይ በመሸከም ሸለቆ ውስጥ በመግባት በመውጣት ተራራ ላይ በመውጣት ምንም የምሽረው ኃጢአት ወይም ምንም የምታጠፈው ኃጢአት የለም። ወንድሜ ኃጢአት ለአንዴና ለመጨረሻ ክርስቶስ ሰርዮልሃል። አንዴ አጥፍቶታል። እኛን ሊያጸድቅ እኛን ወደ ዘላለም ሕይወት ውስጥ ወደ በረከት፣ ወደ ደስታ፣ ወደ ዘላለም ሕይወት ውስጥ ሊከተል ኢየሱስ ለአንዴና ለመጨረሻ ሲል በመስቀል ላይ ለእኔና ለአንተ ሲል እርቃኑን ተንጠልጥሎልናል። ጌታ ለዘላለም ይወድሃል። ጌታ ይወድሃል ወንድሜ፣ ኢየሱስ ይወድሃል። ስለዛ ና ኃጢአት አለብህ፣ የከበደ ነገር አለ፣ የሚራቅፍህ እንዲራቅፍልህ የምፈልገው ነገር